በኢቢኤስ ቴሌቪዥን የአዲስ ምዕራፍ ፕሮግራም ከስርጭት ታግዶ እንዲቆይ ተወሰነ። በኢቢኤስ ቴሌቪዥን ጣቢያ የሚተላለፈውና አዲስ ምዕራፍ የተሰኘው ፕሮግራም በኤዲቶሪያል አሰራሩ ላይ አስፈላጊውን እርምት በመውሰድ ለባለስልጣኑ እስኪያሳውቅና ውሳኔ እስኪገኝ ድረስ ከስርጭት ታግዶ እንዲቆይ የተወሰነ እና የጽሑፍ ማስጠንቀቂያ የተሰጠው መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። ባለስልጣኑ እሁድ መጋቢት 14 ቀን 2017 ዓ.ም ያሰራጨውን ፕሮግራም ከመገናኛ ብዙሃን አዋጅና ከዘርፈ ሕጎች አንጻር በመገምገም አስተዳደራዊ እርምጃ መወሰዱን ነው የገለጸው። የኢትዮጵያ መገናኛ ብዙሃን ባለስልጣን የፕሮግራሙን መታገድ አስመልክቶ ያወጣው መግለጫ ስክሪኑ ላይ አስቀምጥላችኋለሁ።